ድሪም ሞል ካምፓኒ በዋናነት ሁለት ነገሮች ላይ ፎከስ አድርጎ ነው እየሰራ የምንገኘው። የመጀመሪያው ለተለያዩ ድርጅቶች የዲጂታል ሶሉሽኖችን እናቀርባለን። ይህም ደግሞ ሶሻል ሚዲያቸውን ማኔጅ እናደርጋለን። የተከፈተ ፕላትፎርም ካለ ሶሻል ሚዲያ ከፍተን ያለውን ማስኬድ፣ የሌላቸው ካለ ደግሞ እንደ አዲስ ከፍተንላቸው እሱን ማስኬድ። ከዚህም ተጨማሪ ድረገጾችን ቢውልድ እናደርግላቸዋለን። የማኔጅመንት ሲስተሞችንም ቢውልድ እናደርጋለን ማለት ነው። ከዚህም ባለፈ ፕራክቲካል የሆነ ማንኛውም ሰዎች ክላስ እየሰጠን እንገኛለን። በዚህ ዘርፍ ዋናነት ለዲጂታል ኢንፑት የሆኑትን የግራፊክስ፣ የቪዲዮ ኤዲቲንግ፣ የዲጂታል ማርኬቲንግ እና የሶፍትዌር ዴቨሎፕመንት ኮርሶችን በአጭር ጊዜ ውስጥ ለውጥ የሚያመጡባቸውን እየሰጠን እንገኛለን ማለት ነው። ካምፓኒዎች በዋናነት ሊያገኙት የሚችሉት ጥቅም በዚህ በዲጂታል በምንሰጣቸው አገልግሎቶች የመጀመሪያ ስለ ፕሮዳክታቸው ደንበኞቻቸው ጋር አዌር እናደርጋለን። ምን ፕሮዳክት እንደሚያቀርቡ፣ ኳሊቲያቸውን፣ ያላቸውን አጠቃላይ ሰርቪሱን በደንብ አዌር እናደርግላቸዋለን። ሁለተኛ ይህን ካደረግን በኋላ ብራንድ ነው ቢውልድ የምናደርግላቸው። ይህንን ትረስት በደንበኞቻቸው ዘንድ ቢውልድ እናደርግላቸዋለን። ይህን ነገር ካለፈ የመጨረሻው የሚሆነው በ6 ወር ውስጥ ከ15 እስከ 20% የሚደርስ ካላቸው ሽያጭ ላይ ተጨማሪ ሊያገኙ እናስደርጋቸዋለን ማለት ነው። ከዚህም ተጨማሪ በተለይ በምንሰጣቸው ኮርሶች ደግሞ ሰዎች ፕራክቲካሊ ሪል ወርልድ ላይ ወጥተው እንዲሰሩ ያስደርጋቸዋል። ምክንያቱም እኛ ብዙ ጊዜ ኮርሳችን የምንሰጠው ከምንሰጣቸው ሰርቪስ አያይዘን ነው እና ሞር ፕራክቲካል የሆነ ኮርሶችን ነው የምንሰጣቸው። ድሪም ሞል በዋናነት ለየት የሚያደርገው እዚሁ ዲጂታል ዓለም ላይ ያሉን ቲሞች ስትሮንግ እና ታታሪ እንዲሁም ደግሞ በዚህ በአንተርፕረነርሺፕ በስራ ፈጣሪ እውቅ የሆኑ በመሆናቸው በቀላሉ እኛ ጋር ቢሰሩ ድርጅቶች ለውጥ ማምጣት ይችላሉ ማለት ነው። በዲጂታል ላይ የተሻለ ሽያጭ እንዲያመጡ ያስደርጋቸዋል። ታዛዥ እንዲሁም በአጭር ጊዜ ውስጥ ለውጡን እንድናመጣ ያስደርገናል ማለት ነው። እሺ፣ እኔም አመሰግናለሁ።